ሰላም የቻናሌ ተከታዮች እንዴት ቆያችሁ? ዛሬ ላሳያችሁ የፈለኩት በአነስተኛና በመካከለኛ ደረጃ ሊሰሩ የሚችሉ ስራዎችን ሲሆን የመጀመሪያው የወንዶች ፀጉር ቤት ነው። የወንዶች ፀጉር ቤት የሙያ ማሰልጠኛዎች ጋር የአጭር ጊዜ ስልጠናዎችን ወስደን መስራት የምንችለው ስራ ሲሆን ለመስራት ካሰባችሁ የመቁረጫ ማሽን ከ2000 እስከ 5000 ለመነሻ የሚሆናችሁ በውድ ገበያ መርካቶ ታገኛላችሁ። የመቁረጫ ልብስ ለደንበኛችንና ለእኛ እንዲሁም ማበጠሪያ፣ የእጅ መቀስ፣ ቅባቶች፣ የመቁረጫ ልብስ ለደንበኛችንና ለእኛ እንዲሁም ማበጠሪያ፣ የእጅ መቀስ፣ ቅባቶች፣ የፂም መቁረጫ ወይም ሼቨር የሚያስፈልገው ወጪ በትንሹ ከ20 እስከ 23 ሺህ ያስፈልገናል ማለት ነው። እንዲሁም ደግሞ ለዚህ ስራ ዋነኛው ነገር ከስራው ጋር የሚሄድ ቦታ ለፀጉር ቤት ይሆናል የምንለውን ሰፈር ከተከራየን የሚያዋጣ ስራ ነው። አቅሙ ካለን የሴቶችም ያዋጣል። የሴቶች ግን በመካከለኛ ወጪ ልንጀምር የምንችለው ስራ ነው ማለት ነው። ሁለተኛ ያሰብኩት የስራ አይነት የሴቶች አልባሳት ነው። በሶሻል ሚዲያዎች በማስተዋወቅ ዴሊቨሪ በማድረግ የሚያዋጣ ስራ ነው። ለምሳሌ ቡስ ጫማ 3000 ብር ተረክበን 3800 ይሸጣል። 100 ብር ዴሊቨሪ ብናስብ 700 ብር ትርፋለው ማለት ነው። ሌላው ቲሸርት 300 ብር ተረክበን እስከ 550 ብር ይሸጣል። እንደዚህ ስላችሁ ግን እናንተ ስትገዙ ልብሱን ሰው ይፈልገዋል ወይ ኳሊቲ ያለው ወይ የሚለውን አይታችሁ መግዛት አለባችሁ ማለት ነው። ሌላው በመካከለኛ መነሻ ልንሰራው የምንችለው ስራ ሲሆን እስከ 150 ሺህ ብር ካለን የኤዲቲንግ የአጭር ወር ኮርሶችን በደህና ትምህርት ቤት ተምረን አንድ ላፕቶፕ ገዝተን በቤታችን ሆነን ከሀገር ቤትና ከሀገር ውጭ ያሉ ስራዎችም የምንሰራበት ስራ ነው ማለት ነው። ይህም በጣም አዋጭና ዘመኑን ያጀ ነው። ለስልጠናው በግሌ አንድ ታዋቂ ድርጅት ውስጥ ጠይቄ ማለት ነው ለአንድ ወር እስከ 21 ሺህ ብር ነው ያለኝ። እዚህ ፊልድ ላይ ፍላጎት ካላችሁ እስከ 150 ሺህ ብር ካላችሁ መስራት ትችላላችሁ ማለት ነው። ስራው በጣም አዋጭ ነው። ሌላው አዋጭ ቢዝነስ የምለው ኳሊቲ ጨርቆችን በመግዛት ለጋርመንት ወይም ለልብስ ስፌት ፋብሪካዎች በመስጠት ኳሊቲ ልብሶችን በማሰራት መርካቶ እንዲሁም ባዛር ላይ በበዓላቶች ለምሳሌ ጥምቀት፣ መስቀል፣ አድዋና ኢሬቻ የመሳሰሉት በዓላቶች ላይ መሸጥ እንችላለን ማለት ነው። በተለይ ደግሞ መርካቶ ነጋዴዎች የሚፈልጉት ልብስ አይነት በማጥናት በብዛት በማሰራት የተሻለ እና ጥሩ ገቢ ማግኘት እንችላለን ማለት ነው። ጣቃውን ለመግዛት አንድ ጣቃ ከሆነ ከ80 እስከ 100 ሺህ ብር ያስፈልጋል። እንዲሁ ለዚፕ ለቁልፍ ለሚሰራልን ድርጅት የሰራበት እንከፍላለን ማለት ነው። ጣቃውን ስንገዛ ግን አሁን ይሄ ከ80 እስከ 100 ሺህ ብር ያልኳችሁ ትልልቅ ጣቃዎችን ስንገዛ ነው ማለት ነው። ጣቃ የምንገዛው መርካቶ ሚሊተራ አለ ማለት ነው። ግን አሁን ወደ ዱካም ምናምን የሚሄድ አጋጣሚ ወይ የራሳችን መኪና ካለ አብዛኛው ምርት የሚመረተው ጣቃዎች ዱካም ስለሆነ ዱካም ከገዛን ለኛ ከመርካቶ ከምንገዛው ሊቀንስልን ይችላል ማለት ነው። ከ150 ሺህ ብር እስከ 200 ሺህ ብር በመናሻነት ለመስራት በጣም አሪፍ ነው። ግን ከዚህ በታችም አድርገን ልንነሳ እንችላለን። ለምሳሌ 150 ሺህ ግን 150 ሺህ ወራውን ተነስተን ላያዋጣን ይችላል። እሱ አያስተማመንም። ሌላው ያልተነካ ዘርፍ የመኖሪያ ቤት እቃዎችን ማጓጓዝ ነው። በዚህ ዘርፍ ለመጀመሪያ ካሰባችሁ በጣም አዋጭ ሲሆን ከአንድ ቦታ ወደ አንድ ቦታ ቤት ሲቀይሩ የሚገጥማቸውን የጫነኛ አውራጅ ጭቅጭቅ ስለማይፈልጉ እንዲሁም ለእነሱም እቃ ማስተካከልና ማጓጓዝ ስለማያደክማቸው ብዙ ሰዎች ምርጫቸው እየሆነ ነው። የሚያስፈልጋችሁ አንድ እንደ ኤፌሳር አይነት አይሱዚ መኪና ካላችሁና በቋሚነት ከ2 እስከ 3 ሰራተኛ ካላችሁ መኪናችሁን እንደ ቄራ መኪኖች ሙሉ እንዲሸፈን አርጋችሁ እንዲሁ የእናንተን ማንነት የሚገልጽ ፓነል ማስታወቂያ በመለጠፍ መኪናው ላይ መጀመር ትችላላችሁ ማለት ነው። ዋጋውን ተመን የምታወጡት ፎቶ ሰዎች እናንተ ጋር ሲደውሉ የምታወጡት ፎቶን አንስታችሁ ላኩልን በማለት ገበያውንና የቤቱን ርቀት እንዲሁ የእቃውን ብዛት ተመርኩዛችሁ ዋጋ ታወጣላችሁ። ሌላው ህትመት ስራ ሲሆን የተለያዩ ልብሶች ላይ ባጎች እንዲሁም በአሁን ጊዜ ተፈላጊ የሆኑ
ካኪ ወረቀቶች ላይ የተለያዩ ነገሮች ላይ ህትመት ያስፈልጋል። ለስራው የሚያስፈልገን ማሽን ትልቁ ከ45 እስከ 55 ሺህ ይገኛል። የተለያዩ ህትመቶችን በትልቁ ስንፈልግ እንዲሁም በብዛት ለማተም ከትንሹ የተሻለ ይሄ ተመራጭ ነው። ትንሹ ደግሞ እስከ 9800 የሚገኝ ሲሆን ማንኛውም ቦታ ለማድረግና ይዞ ለመንቀሳቀስ በጣም ምቹ ናት። ህትመት ስራ ስንሰራ ከ10 እስከ 15 ብር ይታተማል አንዱ ማለት ነው። በትንሹ ልብሶችን ብናትም እንኳን ካልኩሌት ስናደርገው 1500 ይመጣል። ለህትመት ብዙ ጊዜ ስለማይወስድ ብዙ ማተም እንችላለን። እንዲሁም ህትመት ስራ ብዙ ቦታ አይወስድም፣ ቤት ውስጥ መጀመር እንችላለን ማለት ነው። በሶሻል ሚዲያ እያስተዋወቅን ብዙ ስራዎችን ማምጣት እንችላለን ማለት ነው። ሌላው ስራ የወረቀት ባጎች ሲሆን በአሁኑ ሰዓት አዋጁን ተከትሎ በጣም ተፈላጊ ስራ ነው። ለኬክ፣ ለፒሳ፣ ለስጦታ እቃዎች እንዲሁም የተለያዩ ነገሮችን ለመያዝ በአሁኑ ሰዓት በጣም አስፈላጊ ነው ማለት ነው። በአጭር ስልጠና ወስደን ወይም ቪዲዮዎችን እያየን መስራት እንችላለን። እንዲሁም ጎበዝ ከሆንን በራሳችን የተለያዩ ዲዛይኖችን ክሬት አድርገን የምንለወጥበት ስራ ነው። ሙሉ እቃውን አሟልተን እንስራ ካልን 65 ሺህ ብር መነሻ አድርገን መጀመር እንችላለን። ቅድም እንዳልኳችሁ ህትመት ያስፈልገዋል ለዚህ ስራ ማለት ነው። ህትመት ሌላ ቦታ እናድርግ ካልን መነሻ ገንዘብ የሚያስፈልገን 15 ሺህ ብር ብቻ ነው። ወረቀቱን አንዱን ኪሎ ለመግዛት የሚያስፈልገን ከ120 እስከ 130 ብር ሲሆን አንዱ ኪሎ 10 ትልልቅ ባጎችን ይሰራልናል። ባጉ ላይ የሚገባ ጋንች ማለት ነው፣ ትንንሹ ብረቶች የገመዱ ማስገቢያ ማለት ነው ምላችሁ ከ600 እስከ 700 ይሸጣል። ሙሉ የታሸገው ማለት ነው። እሽጉ 5000 ፍሬ ነው። ማንጠልጠያ ገመዱ ደግሞ 600 ብር ይሸጣል። ከ550 ብር ጀምሮ እስከ 600 ማለት ነው። 600 ያልኳቸው ያው ገፋ አርጌው ነው፣ ምናልባት ከተወደደ ማለት ነው። 28 ፍሬ ይዛል። አንዱን ፍሬ ለሁለት ነው የምንጠቀመው ለአንዱ ባግ ማለት ነው። ባለ ቀለም ፕሪንት ከ25000 እስከ 30000 ብር ይሸጣል። ላከር ለህትመት ያስፈልጋል 2000 ብር ነው። ፕሪንት ስናደርግ መቀቢያው 2400 ነው። ይህ ህትመት መቀቢያው በባህላዊ መንገድ ሲሆን ቅድም ያልኳችሁ ከ45 እስከ 55000 ብር ይሸጣል። ያልኳችሁ ከሌለን የምንሰራበት ነው ማለት ነው። እቺ ቀላሏ ፕሪንተር ናት። እንዲሁም ፋን ማድረቅ ያስፈልገዋል ማለት ነው። እነዚህን ካሟላችሁ ስራውን መስራት ትችላላችሁ። አዋጭ ፊልድ። ሌላው ስራ የአሻንጉሊት ስራ ሲሆን አሻንጉሊት ለሚወዱ ሰዎች ለስጦታ፣ ለቤት ማስዋቢያ፣ ለልጆች መጫወቻ የሚሆኑ አሻንጉሊቶችን እየሰራ መሸጥ እንችላለን። የሚያስፈልገን አንደኛ የስፌት ማሽን ሲሆን አውቶማቲክ ማሽን ከገዛን አዲሱ እስከ 50 ሺህ ይሆናል። እንዲሁም ያገለገለ ማሽን ከገዛን ደግሞ ከ5 እስከ 35 ሺህ እናገኛለን። ለማሽኑ ክር ያስፈልገናል። ጨርቅ ደመቅ ደመቅ ያሉና ልስላሴ ያላቸው ለአሻንጉሊት የሚሆኑ ጨርቆችን መርካቶ ሚሊተሪ እንገዛለን። እንዲሁም የአሻንጉሊት ስዕል መሳል ከቻለን በፈለግነው ያክል ሳይዝ ስዕል ስለን በወረቀት ላይ ፓተርን በማውጣት ጨርቅ ቆርጠን እንሰፋለን። ከዛ ጥጦችን ውስጡ እንሞላለን ማለት ነው። ቀላል ነው ስራው። ስፌት የማንችል አጫጭር ኮርሶችን ዲዛይን ትምህርት ቤት መውሰድ እንችላለን። ሌላ ነገርኳችሁ ጥጥ ያስፈልገናል። የምናገኘው ጥጥ የሚፈጩ ቦታዎች አሉ። የልብስ ስፌት ድርጅቶች ወይም ጋርመንቶች ጋር ብንሄድ ይነግሮናል። የስራ ቤት ውስጥ እየሰራ መሸጥ እንችላለን። ብዙ ቦታ አይወስድም። የአሻንጉሊት ፓተርን ወይም ዲዛይን ማውጣት ካልቻለን የምንፈልገውን አሻንጉሊት ገዝተን በስትክክል በቅርጹ ጋር ቀደነው በራሱ ዲዛይን ማውጣት እንችላለን። ሌላ ወረቀት ላይ ማለት ነው። የቻናሌ ተከታዮች ለዛሬ ያስኳቸው ስራዎች እነዚህ ናቸው። ሰብስክራይብ ማድረግ አይረሳ። አመሰግናለሁ።